ጎን ያለውን ሰው አዛግነ ተረኛ አንተ ነህ። ማነው ተረኛ? እዚህ ተረኛ እኔ አላውቅም። ነገ ይሆን የሚበረገድ ነገር አለ። በጣም ብዙ ሰዎች እንዲህ ቁጭ እንዳላችሁ እንዳይመስላችሁ። ነገ ለመፍትሄ የምትፈለጉ ሰዎች፣ በሰው ዘንድ ተፈላጊዎች፣ በሀገር ተፈላጊዎች፣ በሚዲያ ተፈላጊዎች፣ በቸርች ተፈላጊዎች ይኸው እናንተ ናችሁ። በኢየሱስ እኔ ተቀብያለሁ። አንዳንዶቻችሁ ዋጋችሁ ውድ ሆነዋል። ምንድን ነው እግዚአብሔር በሕይወት ላይ የሰራ የምትመሰክሩ ምስክርነት? እሺ፣ በመጀመሪያ ሁላችሁም እግዚአብሔር እቺን ሰዓት ሰጥቶ በተቀደሰችውና ለተቀደሰው ቃሉ በስፍራው ስላበቃን ለእሱ ክብርና ምስጋና አቅርቡልን። አጨብጭቡና እግዚአብሔር አመስግኑ። ቀሪውን ነገር ደግሞ እንድነግራችሁ እግዚአብሔር ለእኔ የዋለለትን ውለታ እንዲህ ነው ብዬ በቃላት ትንሹን ከባህር በማንኪያ የመጥለቂያ ያህል ልንገራችሁ ብዬ ነው። እሁድ ዕለት እዚህ የነበራችሁ ምሽት ላይ እዚህ ፕሮግራም መርቼ ጸሎት ተካፍዬ ትንሽ አምሽተን ነበረ። ከዚህ ወጥቼ ስልክ ተደወለልኝ። ባለቤቴ እዚህ ነፍሰ ጡር ነበረች፣ ቶሎ ድረስ ተብዬ። የሚገርመው የእግዚአብሔር ስራ ድንቅ ተአምራት ለኔ ያደርገልኝ የእጄ ላይ ያለው ብርና እዛ የጠየቁኝ ብር ሰማይና ምድር አይገናኝም። ብቻዬን አሁን የዛሬው ስብከት ለኔ ነው የተሰበከው። ብቻዬን እንደ እብድ እያወራው እየሄድኩ ከኋላዬ የተጠየቅኩት 40 ሺህ ብር ነው። እጄ ላይ ያለው ሌላ ብር ነው። ከኋላዬ እንዲህ እጄን እያወራቸው እየሄድኩ ከኋላ ሁለት ሰዎች መጡና ምንድነው አሉ። ያለኝ ብር እጄ ላይ ይሄ ነው፣ የተጠየቅኩት ደግሞ ይሄ ነው ስል ለካ ዶክተሮች ናቸው፣ እኔ አላውቅም፣ አምጣ እስኪ ወረቀቱን አሉ። ሁሉም ነገር የሆነ ነገር ሰርዘው ጽፈው ታክማ ሁሉም ነገር በሰላም ከተገላገለች በኋላ ብሩን ለመክፈል ሲሄድ ነው ይሄ ሁሉ ታም ሄድና ክፈል ሲለኝ 10 ሺህ ብር ሳስተምን ከ40 ሺህ ብር ወደ 10 ሺህ ብር አመጣ። አጨብጭቡ እስቲ ለጌታ ክብር እባካችሁ፣ አጨብጭቡና እግዚአብሔር አመስግኑ። ክብር ይሁን። እንደገና ከ10 ሺህ ብሩም በቴሌ ብር ነው የሚከፈለው ሲባል ቴሌ ብር የለኝም፣ በካሽ ልሰጠው። በእጁ ላይ 10 ሺህ ብር ሲሰጠው ሂድና ጁስ ግዛበት ብሎ ከ10 ሺውም 2 ሺህ ብሩን መልሶ ሰጠ። ጭብጨባችሁ ግን ያንሳል። እሱ እኮ እሰይ። በዚህ ላይ ደግሞ እየተጨነቅኩ ያለው እንግዲህ የሚያውቀው ነው የሚያውቀው። እግዚአብሔር ሆይ አልኩት፣ እኔ ዘመድ የለኝም፣ ከዘመዴም ርቅ ያለው ዘመዴም ጉልበቴም እውቀቴም ጥበቤም አንተ ነህ። እኔ የምልህ ነገር የለኝም። የማርቆስ አምላክ አልኩ፣ ነፍስ ትመጣብኝ ነው። የማርቆስ አምላክ አንተ ሰው ላክልኝ አልኩ። ባለ ራይድ ጠርቼ በ1 ሺህ ብር 1,500 ብሎኝ ተስማምተን መጠን ቤት ጋር ሲደርስ 800 ብር ብቻ አምጣና ግባ አለ። አጨብጭቡ፣ እግዚአብሔር አመስግኑ እባካችሁ። ክብር ይሁንለት። እውነት ነው። ተጠርቶም ስሙ ራሱ እኔ ምን ብዬ እንደምናገር ክብሩን ለመግለጽ ቃላቶች ያጥሩኛል። ለእኔ የደረሰላችሁ ለእናንተም እንዲሁ ይድረስ። የዛሬው ሰላም የተሰበከው ስብከት ሁሉ ለእኔ ነውና ይሄ ሰላም በእናንተም ላይ ይፍሰስ። የእሱ ሰላም በሁላችን ቤት ይግባ። ድንቅና መካር ኃያል የሆነውን አምላክ አመስግኑልኝ ብዬ አመስግኑ እግዚአብሔር። ወንድ ልጅ ሰጥቶኝ እኔ ልጅ እግዚአብሔር የኃያላን ኃያል ሁሉን የሚገዛ እግዚአብሔር ለእኔ የደረሰው ለእናንተም ይድረስላችሁ። እሱን ደጋግማችሁ አመስግኑልኝ። እስቲ አመስግኑ። ክብር ለእሱ፣ ክብር ለእሱ። ጭብጨባችሁን እባካችሁ። እኔ ከሁሉም የምነግረው ሁልጊዜ ለምስክርነት ስወጣ እዚህ ቤት እኔን ያያችሁ እውነቱን እዚሁ ቅመሱትና አጣጥሙት፣ ይሁት። እኔ ከየት እንደተጠራው ብዙም ጊዜ እናገራለሁ ለምስክርነት። እኔ ኦርቶዶክስ አማኝ ሆኜ 17 ዓመት በድቁና ህይወት ሳገለግል የነበረ ህይወቴ በቴዎሎጂ ትምህርትም የተማርኩ ሰው ነኝ። ዓለምን ደግሞ ኢትዮጵያን ምድር አይደል በሹፍርና ህይወት ከጅቡቲ ጎረቤት ሀገር ወደ 7 ሀገር ረግጫለሁ። ኢትዮጵያን ያልረከጥኩባት ቦታ የለም። ዱርይነት ሁሉም ነገር ቀምሼ እግዚአብሔር ግን እቺን የእህል የውሃ አጋሬን ሲሰጠኝ እሷ አማኝ ናት። እኔ በዚህ ህይወት እያለሁ ወደዚህ እንድመጣ ያደረገችኝ እሷ ነው። ስመጣ በጨጓራ በሽታ ተይዤ ነው የመጣሁት።
ለመሞት ደም እየተፋው ነው እዚህ ቤት የመጣው። ሂጄ አይቼ ልውጣ ብዬ ነው የመጣሁት። ግን ስመጣ በር ላይ ስደርስ ገና በሩ ጋር ካልባረከኝ አልለቅህም የሚለውን የያዕቆብን ምስክርነት ቃል ይዤ ነው የገባው። እንደገባው በመጀመሪያ ጊዜ ነው የእግዚአብሔር ቃል የመጣልኝ። በዚሁ ነው ጣዕሙንም ክብሩንም የቀመስኩት። የሕይወት እንጀራንም ያገኘሁት የምድርንም እንጀራ ያገኘሁት ከዚህ ቤት ነው። የእግዚአብሔር የኢየሱስ ቅጥረኛ ነው። እባካችሁ ክብር አለ። ስለዚህ የእሱን ክብር ለመናገር አንደበታችሁን ወደኋላ አትበሉ። እውነት የተደረገላችሁን ለመናገር ማናት አሁን ሲሰበክ የነበረ ወደ መቃብሩ ሲሄዱ እኮ ስለ ሰው አይደለም እያወሩ ሲሄዱ የነበሩት፣ ስለ ኢየሱስ ክርስቶስ፣ ስለ ትንሣኤው፣ ስላደረገላቸው ነገር እየተነጋገሩ ከፊታቸው ያለውን ድንጋይ እንቅፋት ደግሞ ማን እንደሚያነሳላቸው ሲነጋገሩ ነው። ሐሜቱን ተውና ስለ እሱ እንነጋገር። በሕይወት እንድንኖር እሱን ክብር እንድንናገር እሱ ያብቃን። እግዚአብሔር ለሁላችንም ሰላሙን ያብዛል። ስንት ዘመን ነበር ስራ ሳታገኝ ቆየው? ስራ ሳላገኝ እኔ የተመረቅኩት በአካውንቲንግ ዲግሪ ይዤ 94 ነው የጨረስኩት። በ21 ዓመቴ ነው እዚህ ቤት መጥቼ ዶክመንት እዚህ አምኜ ዶክመንት ይዤ መጥቼ ነው። ዶክመንቴ ምንም በቃ ዜሮ ሆኗል። ጫፍ ላይ እንዳለ አሳይቼዋለሁ ለነቢይ። ደም አለ፣ ሙሉ ዶክመንቴ ደም አለ። እዚሁ ተጸለየበት። ከዛሬ ጀምሮ ይኸው ይዘህ ሄዳለኝ። ቅባ ቅዱሱን ቀባ፣ ወጣው፣ ስራ ወጣ። በሶስተኛ ቀን ነው ስራ ተወዳድሬ ካለሁበት ተጠርቼ ግባ የተባልኩ። የታለ ክብር! ስለ እውነት እኔ ምንም የምዋሸው የምደብቀው ነገር የለም። እውነታው ፊት ለፊት ስለሆነ ነው። መጽሐፍ ቅዱስ ደግሞ የተደረገልህን ነገር አትደብቅ፣ ተናገር ስለሆነ እኔ እዚህ ማሩንም ምኑንም የቀመስኩት ያየሁት አይኔ የበራበት እዚህ ቤት ነው ማለት እችላለሁ። እዚህ ኃይል አለ፣ ተጠቀሙበት። በእውነት ነው እዚህ ኃይል አለ። ነቢይ ይኑርም አይኑርም ቤቱ፣ ቦታው፣ ስፍራው ቅዱስ ነው። በቃ ኃይል አለ። በቃ እዚህ ቤት ለቆመበት ላመነበት እውነት ነው ኃይል አለ። እኔ እዚህ ቤት መጥቼ ያገኘሁትን የውሳጣዊ ብርሃኔ እኔና የምታውቁት ታውቁታላችሁ። እዚህ ቤት ስመጣ ምን አይነት መልክና ወዝ እንደነበረ፣ አሁን ደግሞ ዛሬ ምን እንደሆንኩ ታያላችሁ። እግዚአብሔር ክብሩ ይስፋ። አንድ ጥያቄ ልጠይቀው። ከዚህ በኋላ ቆይ እንዴት ነው ማገልገል የምትፈልገው? እስኪ ንገረኝ። እኔ ውስጤ በስብከትም በጣም እግዚአብሔር ሕይወታቸው ተቅበዝብዞ ምድር ላይ ያለው ወደዚህ ለማጥመድ እኔ በተሰጠኝ ክህሎት እግዚአብሔር በሰጠኝ ወደዚህ ለማምጣት ወደ ኋላ አልልም። ከዚህ በኋላ እዚህ ቤት ደግሞ በስብከትም ለማገልገል ወደ ኋላ አልልም። እግዚአብሔር በሰጠኝ ስጦታ እውነት ነው የምለው። የቸገራችሁንም ለመርዳት ውጭም ይሁን ውስጥ ማታውቁትም የመጽሐፍ ቅዱሶችን ነገሮች እንጠያየቅ፣ እንማማር። እግዚአብሔር ገላጅ ነው፣ አስተማሪው እሱ ነው። እስቲ ክብር አለ ለጌታ። ያንሳል፣ ጭብጨባችሁ ያንሳል። በቂ አይደለም። እንኳን ጌታ ረዳ። አሜን። ባለቤት በሰላም ወልዳለች። ሁሉም ሰላም ነው። እግዚአብሔር ደግሞ ወንድ ልጅ ነው። ወንድ ልጅ ነው። ከዚህ በረከት ጋር ዛሬ ሌላ በረከት ወደ ቤት ይገባል። አሜን አሜን። ማን ነው አሜን አለሱ? አሜን። ልጅ በረከት ነው። አሜን። የማን ስጦታ ነው? አሜን። እግዚአብሔር ከዚህ በኋላ በለው ውስጥ ባንተ ላይ አይተ የማታውቅ አዲስና እንግዳ የሆነ በር ተከፍቷል። ያ ሰውና ድገሞ ከዚህ በኋላ ነገሪ ሁሉ ሰላም ሆነዋል። አንድ አማኝ ካለ ለምን አሜን ብሎ አይቀበል? ለአንድ ሰው ዛሬ እዚህ ቤት ጥሶ መሄድ ይሆናል። የሆነ ጥሶ መሄድ ሰው አያለ የሆነ ጥሶ መሄድ ሰው አትሄጂም እየተባልሽ ጥሰሽ፣ አትወጣም እየተባልክ ጥሰህ፣ አትሆንም እየተባልክ ጥሰህ፣ ትወድቃለህ እየተባልክ ጥሰህ፣ ትሞታለህ እየተባልክ ጥሰህ፣ ትመለሳለህ እየተባልክ ጥሰህ አንድ ሰው ዛሬ ጥሶ ይወጣል። እኔ ያለ ሰው አሜን ብሎ ይቀበላል።